አሁን አዲስ አበባ ላይ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ ሌላ እንዲደረጉ ተደረገ። ሃይማኖታዊ ገጽታዎች እንዲቀየሩ ተደረገ። ለምሳሌ 20 ረካ ተራዊህ የሚሰገድበት መስጊድ ተወግዶ 8 ረካ ይሆናል። ይሄ ሪፎርም አይደለም፣ አስተዳደራዊ ሪፎርም አይደለም። ይሄ በነገራችን ላይ የሃይማኖት ገጽታ ለውጥ ነው የተደረገው። ዱዓ ከሶላት በኋላ የሚል ኢማም ካለ ይባረርና የማይል ኢማም ይተካል። መውሊድ የሚያወጣ ኢማም ካለ ይባረርና የማያወጣ ኢማም ይተካል። 20 ረካ ተራዊህ የሚሰገድ ኢማም ካለ እሱ ተባሮ 8 ረካ የሚያሰግድ ይተካል። በተራዊህ መሃል ዚክር የሚያረግ ኢማም ካለ እሱ ተባሮ ዚክር ማያረግ ይተካልና ምን ሆነ ማለት ነው? የሃይማኖት የሆነ ሃይማኖታዊ አስተሳሰብ በኃይል የመጫን ሂደት ነው እና በዛ መሃል አሰቃቂ ነገሮች ተፈጥረዋል። ተደብድበዋል ሰዎች፣ ነው ትክክል አይደለም ያሉ ሰዎች ተደብድበዋል፣ ታስረዋል፣ ተንገላተዋል።